ምንም የሚያሳፍር ነገር የለውም። ስለ ዲኗና ስለ ኢማኗ ነው የተጨነቀችው። ትልቅ ሐሳብና ዓላማ ነው። እንዲህ ማሰቧ በራሱ ብስለቷን ያሳያል። ምንም ሳትፈራ ትጠይቀው አላት። ለምን መጠየቅ እንዳለባት በዝርዝር አስረዳት። እስቲ ገምት አለችው። ምኑን አላት። ልጁን አለችው። ማን ሊሆን ይችላል ብዬ በዙሪያ ያሉትን ሁሉ አሰበ። በፍጹም አልመጣለትም። አልቻልኩም አላት መልሶ። እያለች ጥቂት ካቅማማች በኋላ በቃ ተው እያለች ትንሽ ካንገራገረች በኋላ አንተን ነው አለችው አስረግጣ። ወኔዋን ሰብስባ ነገረችው። ጉድዋን አፈረጠችው። ሲል ደገመችው። 2-3 የደገመችው ደጋግማ አንተ ነህ አለችው። እያወራ ትናለው። በረገገ ደነበረ። ከቆመበትም ዘፍ ብሎ ወደቀ። ከዚያ በኋላ የሆነውን አያውቅም። ስልኩን በእጁ እንደያዘ ነበር የተዘረጋው። እህቱ ከመሬት ስትጎትተው ብቻ ነበር የነቃው። ምን ሆነህ ነው አለችው። ምን ሆኜ ነው አላት። ካቆመበት ጀምሮ ወደ ኋላ የነበረውንና የሆነውን ለማስታወስ ሞከረ። ከማን ጋር ሲያወራ እንደነበርና እየሰጠ የነበረው ምክር ትዝ አለው። ከባድና ሊወጣ የማይችል ቅርቃር ውስጥ እንደገባ ታወቀው። ምን ሊያደርግ እንደሚችል አሰበ። በተፈጥሮ ሩህሩህ ነው። የሰው ጥያቄና ማስቸገር ባለመመለሱ አብዝቶ የሚጨነቅ ራሱን የሚጎዳ ምስኪን ነገር። መልሶ ጥያቄዋ አቃጨለበት። ምን ላድርግ ብሎ ራሱን ጠየቀ። አብዝቶ ተጨነቀ። ቀጥሎም ተረጋግቶ ራሱን ገመገመ። ውስጡም ያለበትን ሁኔታ መለሰለት። ለዚህ አይነቱ ነገር በፍጹም ዝግጁ አይደለህም አለው። አዎንታዊ ምላሽ መስጠት ባለመቻሉ ከልቡ አዘነ። ጉዳዩ የልጁ እህቶች ጋር ደረሰ። በቤተሰብ ዘንድም ታወቀ። ከወዲህ ወዲያ ጮኹበት። እንዲያገባት ብለው መከሩት፣ አስመከሩት፣ ሰደቡት፣ አጣጣሉት። እሱ ግን የሁሉንም ጫና ተቋቋመ። ውስጡ ሳይታዘዝለትና ሳያምንበት የሚያደርገው ነገር አስፈራው። ከመሸሽ ውጭ አማራጭ አልታየውም። ከቀናት በኋላ ከእህቱ ቤት ወጣ። ተፈቃሪው ሸሽቶ ባሰ። ከፍቅር ሽሽት ተሰደደ።